በንጽህና እስልምናን ማማት አይቻልም። በዲሲፕሊን እስልምናን ማማት አይቻልም። በተፈጥሮ ስርዓት እስልምናን ማማት አይቻልም። 72 ሴት ፈልገን ይልሃል። እርምጥምጥ እዚህ ሲል መጠመጥ አይደል የሚውለው እዛ ጋር ጀነት ተብሎ ተስፋ ካላደረክ እንደዛ አይነት ነገር ተስፋ ካላደረክ አላህ እንደዛ አይነት ስርዓት ካላዘጋጀ ታዲያ ምኑን ጀነት ሆነ? መሐመድ የ6 ዓመት ልጅ እኔን ለማሸማቀቅ ስታጠናው አሁን አንተ እናቶቻችን እኮ ቅርብ ጊዜ አንተ ልጅ ነህ ዛሬ 9 ዓመታቸው እኮ ያገቡ ነበር። 9 ዓመታቸው ያኔ የ9 ዓመት ልጅ 7-8 መደዳውን እኮ ነው የሚውሉ። አሁን ራሱኛ ፕሮቲን ስለማንበላ እኮ ቀንጨረን ወጥ ብቻ ነው የምንበላው። እንጀራና ወጥ ብቻ ስለምንበላ የአውሮፓ 17 እና የኢትዮጵያ 17 እኮ አንድ አይደለም። እስልምናን በዛ መንገድ ማሸማቀቅ አይቻልም። እንዲያውም እስልምናን በጣም የምትወዱት እነዛ ነገሮች ሙሉ ስታሉ በንጽህና እስልምናን ማማት አይቻልም። በዲሲፕሊን እስልምናን ማማት አይቻልም። በተፈጥሮ ስርዓት እስልምናን ማማት አይቻልም። መጀመሪያ ወደ ውስጥ ታረግ የምትታጠሙ ነው። ከዚህ በታች እጄ ምን ያህል ባክቴሪያ ነው በእነዚህ የምትይዘው? ሙሉ ነገር ይሄን ከታጠብክ በደንብ አድርገህ ከታጠብክ በኋላ ነው ወደ አፍንጫና ወደ አፍ የምትይዘው። አፍንጫ ላይ አሁን ብለህ አስገብተን አሁን ዝግ ነበር አፍንጫ፣ ሁለት አፍንጫ አይሰራም ነበር። በነገራችን ላይ እውነቴን ነው የምነግራችሁ። ስታምኑ መኑ ሳታምኑ የሆነልኝ ነኝ። አፍንጫ በየተራ ነበር የሚተነፈሰው። አሁን ውዱ ማድረግ ጀመርኩ፣ የለም ሁለቱም አፍንጫ ይሰራል። አፍንጫ ላይ አስገብተህ በግራህ የምታወጣው ውልጭ አድርጎ ነው የሚወጣው። የሚወጣው ቆሻሻ ያስደነግጣል። ታዲያ እኔ ጀነትሽ ዝም ብዬ አሁን እኔ ድሮ ማምን የነበረው የ30 ዓመት ጎረምሳ ሆነህ ትነሳለህ። አትበላም፣ አትጠጣም፣ አታራም፣ አትሸናም። መንግስተ ሰማያት ዝም ብለህ የሆነ ጎረምሳ 30 ምናምን ዓመት እያየህ መዘመር አይደብርህም? እዚሁም ሆኖ ይደብርሃል። እየበላ እየጠጣ ህይወት ሁሉም ነገር በቃ ምን ያደርጋል ታዲያ? እዚህ እየበላን እየጠጣን እየለበስን እንኳን ኑሮ ይመራል ለዘላለም። የዘላለም ህይወት ከባድ ነው። ሴት ከሌለችበት እንዴት ህይወት ይሆናል? እንዲያውም እነዛን ነገሮች የበለጠ እንኳን ሊሸማቀቅ ሞር ሳጠና እንደውም ተስፋ አደረጉ። አሁን ጀነት መግባት ፈልጋለሁኝ። ነገሩን ማመን አለማመን ይችላሉ። አላህ ባዘጋጀው ጀነት ውስጥ ግን እንዲህ አይነት ስርዓቶች አሉ፣ እንዲህ አይነት ምግቦች አሉ፣ እንዲህ አይነት ህይወቶች አሉ ብሎ የተቀመጣል። ማን አምጣ እስቲ መንግስተ ሰማያት አንድ ሰው ያምጣና ይሄን ይመስላል ይበል እስቲ። አንድ ሰው የሚያወራ የለም። ወንድ በሙሉ ሲልከሰከሳል ከሴት ስር ወጥቶ ያውቃል? ሴት ይንቃል? የዚህ የምድር ሁሉ ማጣፈጫ ምንድነች? አላህ ሴት ወርቅ ይሄ ህይወት እኮ ያለ አንተ ሴት ያለ ወንድ ያለ ሴት አስበዋል? ምን ያህል መራር ሊሆን እንደሚችል በጀነት ሴት 72 ጉጥ ያለ እና ጉጥ ያለ ጦት እየተደሰትክበት እየዋልክ አይደል እንደዚህ? አዎ እሱን ነው። እሱ ይጠብቀናል። በደስታ ነው የምንጠብቀው። አላህ ያ ከሌለ ምን ያደርጋል ታዲያ?